ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማይበል ተመስገን እንጂ ምን ልበል። ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማይበል ተመስገን እንጂ ምን ልበል። ሰላም ሰላም፣ የአባተ ሰላምና ጸጋ ይብዛላችሁ። ይህ መልእክት በፍጥነት ወደ እናንተ ከደረሰ በኮሜንት ሴክሽን ላይ አሜን ሳትሉ እንዳታሳልፉ። ዛሬ እግዚአብሔር አንድ ራእይ ያሳየኝ። ይህ ከፊታችን ያለው ሚያዝያ ወር ብዙ ሰዎች በመኪና አደጋ እንዳልቁ እንዲሞቱ ጠላት ያዘጋጀውን የጠላትን ሴራ እግዚአብሔር ያሳየኝ። ትላንትና መጋቢት 27 እግዚአብሔር አንድ ራእይ ያሳየኝ። ዶልፊኒ መኪናና አንድ አይሱዚ መኪና ተገልብጦ ሰዎች አንድ ሰው አልሞተም፣ ነገር ግን አንገታቸው እጃቸው ተጎርቶ ነገር ግን ምንም ነገር እንዳልሆኑ መስሎ ሲንቀሳቀሱ አይ ነበር። እግዚአብሔር ግን እንደዚህ በልና ውጭ አለኝ። በመንገዳችሁ ላይ፣ በቤተሰቦቻችሁ ላይ፣ በስራችሁ ላይ ድንገተኛ ሞት አይሆንም ብለህ አውጅ ብሎኛል እግዚአብሔር። እርግጠኛ ሆኜ ልንገራችሁ፣ ይህ መልእክት በፍጥነት ወደ እናንተ ከደረሰ ድንገተኛ ሞት በመንገዳችሁ ላይ አይሆንም። ድንገተኛ ሞት በስራችሁ ላይ አይሆንም። ድንገተኛ ሞት በቤተሰቦቻችሁ ላይ አይሆንም። እግዚአብሔር ብሎኛል። ከሀገር ውጭ ላላችሁ በጌታ በኢየሱስ ስም ቤተሰቦቻችሁ የሆነ ነገር የሚሆኑ እየመሰላችሁ እየፈራችሁ ላላችሁ ድንገተኛ ሞት አይሆንም። በአባትሽ ላይ አይሆንም፣ በእናትሽ ላይ አይሆንም፣ በወንድምሽ ላይ አይሆንም፣ በእህትሽ ላይ አይሆንም። ድንገተኛ ሞት በጌታ በኢየሱስ ስም አይሆንም። እግዚአብሔር እንዲህ ነው ያለኝ፣ መልካም ዜና ከመስማት ውጪ ሐዘን ዜና አትሰሙም በኢየሱስ ስም። እግዚአብሔር ብሎኛል፣ ድንገተኛ ሞት አይሆንም። ከፊታችን ባለው ሚያዝያ ወር ድንገተኛ ሞት በእናንተ ቤት ላይ፣ በመንገዳችሁ ላይ፣ በስራችሁ ላይ አይሆንም በኢየሱስ ስም እንጂ ሰስነያ